ሌተናል ጀነራል ታደሰ ወረደ ወደ አዲስ አበባ ሲገቡ ጌታቸው ረዳ ወደ ዱባይ መሄዳቸው ተሰማ። የትግራይ ክልል ዋና ከተማ መቀለ በዶክተር ደብረጽዮን ቁጥጥር ስር መግባቷን ተከትሎም የጊዜው አስተዳደሩ ደጋፊ የነበሩ በርካታ ሰዎች ታፍነው ተወስደዋል የተባለ ሲሆን በርካቶች ወደ አዲስ አበባ ሸሽተዋል። የሰብአዊ መብት ጥሰቱም ቀጥሏል። አቶ ጌታቸው ረዳ ከትናንት በስቲያ ወደ መቀለ ለመመለስ አቅደው የነበረ ቢሆንም ችግር ሊፈጠር ይችላል ተብለው ጉዟቸውን ከሰረዙ በኋላ ትናንት ወደ ዱባይ ማቅናታቸው ተሰምቷል። በዶክተር ደብረጽዮን የሚመራው አስተዳደር ዛሬ ወደ ኳድ ማዘጋጃ ቤት ዘምተዋል። በርካታ መሬቶች እየተወረሩ ነው። አስተዳደሩን ለማፍረስ ወደ ወጀራትና ሪያም ለማቅናት አቅደዋል ተብሏል። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት ጀነራል ታደሰ ወረደ ወደ አዲስ አበባ ያቀኑት አዲስ የሚዋቀረውን የጊዜያዊ አስተዳደር ዙሪያ ለመምከር እንደሆነ ይታመናል። መጋቢት 10 ቀን 2017 ዓ.ም የትግራይ ተፈናቃዮች በሚገኙበት የሱዳን አምራ ኩባይ መጠለያ ጣቢያ ባጋጠሙ የእሳት አደጋ ቃጠሎ የ6 ዓመት ህፃን ህይወት ወዲያው ተቀጥፏል። ሌላ የ2 ዓመት ህፃን በደረሰበት ጉዳት ለተጨማሪ ሕክምና ወደ ሕክምና ተቋም ተልኳል። የእሳት ቃጠሎ ላለፉት 3 ዓመታት መደጋገሙ አደጋውን እጅግ አሳሳቢ አድርጎታል ብለዋል። መጠለያው በሚገኙበት አካባቢ በቂ ሕክምናና መድኃኒት አቅርቦት ባለመኖር ምክንያት አደጋውን የመከላከል ስራ አዳጋች እንደሆነ ተፈናቃዮች ተናግረዋል። የኤርትራ ማስታወቂያ ሚኒስተር ብዙ የኢትዮጵያ ፖለቲከኞች ምሁራን ከፊውዳል አስተሳሰብ የተላቀቁ አይመስሉም ሲል ተችቷል። ኢትዮጵያን እያፈረሳት ያለው የእነዚህ የፖለቲከኞች ምሁራን የፊውዳል አስተሳሰብ ነው ያሉት ሚኒስተሩም ያለፉት የኢትዮጵያ መንግስታት ውድቀት ዋና ምክንያት ከፊውዳል የተስፋፊነት አስተሳሰብ መሆኑን ገልጸዋል። የኢትዮጵያ ፖለቲከኞች ምሁራን የባህር በር ለማግኘት በሐሰት ላይ የተመሰረተ የቀድሞ ታሪክ እንደሚጠቅሱ የሚገልጹት ሚኒስቴሩ የህዝብ ብዛትን፣ ኢኮኖሚ ምክንያቶችንም በተጨማሪ በሰበብነት ያቀርባሉ ብሏል። ከፕሪቶሪያ ስምምነት ወዲህ ይህ ጉዳይ የኢትዮጵያ ፖለቲከኞች ምሁራን ዋና አጀንዳ ሆኖ ብቅ ማለቱን ሚኒስተሩ ጠቅሷል። የወደብ ጉዳይ በዋናነት የኢኮኖሚ ጉዳይ እንደሆነ ኢትዮጵያ፣ ኤርትራ፣ ጅቡቲ፣ የሱዳን፣ የሶማሌና የኬንያ ወደቦችን ከመጠቀም የሚከለክላት እንደሌለና ለኢትዮጵያ ወደቡን ማከራየት የማይፈልግ ሀገር እንደማይኖር የጠቀሰው የኤርትራ መግለጫ ከዚህ ውጭ ኢትዮጵያ በወደብ የባህር በር ባለቤት ዙሪያ በዓለም አቀፍ ሕግ ምንም መብት የላትም ብሏል። በኢትዮጵያ የባህር ትራንስፖርት ሎጂስቲክ የተገዙ 2 ዘመናዊ ጀልባዎች በተሽከርካሪ ተጭነው ከጅቡቲ ወደ ሀገር ቤት እየተጓዙ ነው። አንደኛዋ ጀልባ ጣናነሽ፣ ሁለተኛዋ ስቶን ዘመናዊ መሆኗንና ለህዝብ ትራንስፖርት አገልግሎት የምትውል ናት ተብሏል። ጀልባዋ 38 ሜትር ርዝመት ሲኖራት 188 ሰዎችን በአንድ ጊዜ የመጫን አቅም እንዳላት ተገልጿል። ሁለተኛዋ ጀልባ ደግሞ መለስተኛ ፈጣን ቃኝ ዘመናዊ የሰው ማጓጓዣና የመዝናኛ መሆኗን የኢትዮጵያ የባህር ትራንስፖርት ሎጂስቲክ መረጃ አመልክቷል። ጀልባዎቹ ለኢትዮ ፈሪስ ጣና የሀገር ውስጥ የውሃ ትራንስፖርት እንዲያገለግሉ የተገዙ መሆናቸው ጠቁሟል። በሱዳን ጦርና በፈጣን ድጋፍ ኃይሎች RSF መካከል እየተካሄደ ባለው ግጭት የሱዳን ጦር ካርቱም ቤተ መንግስት ተቆጣጥሯል። ይህን እርምጃ በዋና ከተማዋ ላይ ያለውን ቁጥጥር እያጠናከረ መሆኑን ያሳያል። ጦርነቱ ከ60 ሺህ በላይ ሰዎችን ሲገድል ከ14 ሚሊዮን በላይ ሰዎችን አፈናቅሏል። የተባበሩት መንግስታት ድርጅት ይህን ቀውስ ከፍተኛ የሰብአዊ ቀውስ ብሎታል። ሁሉም ወገኖች በጦር ወንጀሎች ተወንጅለዋል። ፈጥኖ ደራሹ ኃይል በተለይ በዘር ማጥፋት ወንጀል ተደጋጋሚ ክሶች ቀርበውበታል። ይህም የቁጥር ለውጥ በጦርነቱ ሂደት ላይ ምን ተጽዕኖ እንደሚያመጣ ወደፊት የሚታይ ይሆናል። በአሜሪካው አትላንታ ከተማ በአውራ ጎዳና ላይ አንድ አስደንጋጭ ክስተት ተመዝግቧል። እየተንቀሳቀሰች የነበረች መኪና ፊት ለፊት መብረቅ የመታበት ቅጽበት በማህበራዊ ሚዲያ ተሰራጭቷል። እንደ ድል ሆኖ ከዚህ አስደንጋጭ ክስተት ሹፌሩ ምንም አይነት ጉዳት አልደረሰበትም። ይህን ክስተት በተለይም በአውራ ጎዳና ላይ በሚያሽከረክሩበት ወቅት የአየር ንብረት ለውጦችን መጠንቀቅ አስፈላጊ መሆኑን ያሳያል።